ቤተሰቡን ዛሬ እንግዲህ አደይን ቀጣዩን ክፍል ይዘንላችሁ መጥተናል። ምን ተፈጠረ በዚህ ክፍል የሚለውን ነገር አብረን የምናየው ይሆናል ማለት ነው። እንግዲህ ዛሬ በድጋሚ አደይና ቬሪ ተገናኝተው ነበር። ያ ነገር ምንድን ነው? ምን ተፈጠረ የሚለው እንግዲህ የአደይም እናት ለአደይ ደውላ ልጄ ሰርጉ ቀረ ወይ ምን ደረሰ ብላት ነበር። እሷም አልቀረም ዘመዶቹ ከውጭ እስከሚመጡ እየጠበቅን ነው ብላ እናቷን ዋሽታ የዴቭ እናት እንግዲህ አደይን አግኝታ ሁለተኛ አጠገቡ እንዳትደርሺ ልጅ አጠገብ እንዳንቺ አይነት አትመጥነውም ብላት ነበረ። እሷም ካሁን በኋላ አታስቢ ልጅሽ አጠገብ አልደርስም ብላለች። እናም እንግዲህ የአደይ እናት በጣም አዝነዋል። ሰርጎ የቀረበት ምክንያት ብርሃን ትነግርሻለች። ለዶክተሩ እንግዲህ እንድትሰጥል ጠይቀዋለች። አደይ ሳይሆን ቅድም ያለችዋ ልጅ ምን ሆና ነው የመጣችው? እርጉዝ ናት ወይ ብላ ጠየቀች የዴቭ እናት ዶክተሩም ስሙ አደይ እንጂ ያቺ ልጅ አይደለችም ብሎ መልስ ሰጥቷል ማለት ነው። እና እሷ እኮ አታውቂያትም እንዴ? የምታውቂያት መስሎኝ ነበር የዴቭ እጮኛ እኮ ናት ሲላት፣ ኧረ የኔ ልጅ እንደዚች አይነት ልጅ አያገባም፣ አትመጥነኝም። የኔ ልጅ የሚያገባው የሀብታም ልጅ ክብር ያላት እንጂ እንደዚች አይነት ድሃ አያገባም። ምንም ነገር ከልጄ ጋር አትወዳደርም። አንተ ብትሆን የቤት ሰራተኛ ታገባለህ ሲለው፣ እኔ ለሰዎች ግድ አይሰጠኝም አደይን ስለማታውቂያት እንጂ ብታውቂያት ኖሮ እንዳትዪው ነበር። እንደ አደይ ደግሞ የሚመጥነው ሰው የለም ብሎ ተናግሯል ማለት ነው። እሷ እንዴት ነው ቆይ እንደዛ የምትለው? ለእኔ ልጅ አትመጥንም፣ እኔ ድረዋለሁ ልጄን፣ እኔ ነኝ የማውቀው ቲሽ ብላ ትታው ሄዳለች። እንግዲህ ዶክተሩን ማናግሮ ቤሪን አናግሯት ነበረ። አንቺ ማነሽ? ለምንድን ነው ከዴቭ አጠገብ ሁሌ የሚያለሽው ሲላት፣ እኔ እናቱ የመረጠችለት እጮኛው የወደፊት ሚስቱ ነኝ። ለምንድን ነው ሁላችሁም ለአደይ የምታግዙት? አደይ ማናት? ስለዚህ የዚህ ሀገር ሰው ጭራሽ ምንም ክብራችሁን አታውቁም እያለች ስትናገረው ነበር። ዶክተሩ በእነሱ መሀል አትግቢ፣ በፍቅራቸው መሀል ስለዚህ ወደ መጣሽበት ተመለሽ። አደይ እንድትጎዳብኝ አልፈልግም። ስለዚህ ዴቭን ካጣይ ደግሞ እሷ ስለምትጎዳ እሷና ዴቭ መጋባት አለባቸው። አንቺ በሰው መሀል አትግቢ፣ በሰው ፍቅር እያለ ዶክተሩ ሲናገር ነበር። አንዳንዴ የምንወደው ሰው የእኛ ብቻ እንዲሆን ሳይሆን አሳልፈንም መስጠት ለእነሱ ደስታ ሲባል እኛ አሳልፈን መስጠት አለብን ማለት ነው። እናም አሁን ዶክተሩ ከሱ ፍቅር ይልቅ የአደይ መጨነቅና የአደይ እንደዛ ሰላም ማጣት ስለነሳው ቤሪን እንደዛ ሲል ተናግሯታል ማለት ነው። አንዳንዴ በህይወታችን ውስጥ የኛ የምንላቸው ሰዎች ተከፍተው ስናይ የሚከፋን ሰዎች አለን። ስለዚህ ዶክተሩ ደግሞ ያንን ማድረግ ስላልቻለ ለዛም ነው አደይ ተከፍታ ማየት ስለማይፈልግ ነው አሳልፎ የሰጣት። እንግዲህ ደግሞ ፍቅርና ቤሪ ተፋጠዋል ማለት ነው። ምንድን ነው የተፋጠጡበት ምክንያት? እነ ፍቅር ቤት ዴቭን ፍለጋ ሄዳ ነበር። ቤሪ ደሞች ማናት አይናውጣ እያለች ፍቅር ስትላት፣ የፍቅርም እናት አልሚ ያመጣቻት የዴቭ ጓደኛ ናት ስትል፣ እኔ ጓደኛው አይደለሁም፣ ለንግግርሽ ልክ ይኖርሽ፣ ስለዚህ እኔ ይጮኛው ነኝ የወደፊት ሚስቱ ብላ ተናግራ ነበረ። በዚህን ሰዓት ፍቅር ስለ ዴቭ ነው እያወራሽ ያለሽው አለቻት። አዎ ስለ ዴቭ ይሄን ያለቻት። እንዴ ምኒቱ አይናውጣ ናት እንደዚህ አይነት በስርዓት ያዥ፣ የዴቭ እጮኛ ምን ለማድረግ ፈልግ ምን ሸማ ነው ያመጣቻት ስትል፣ እኔ አላውቅም አለሚ ናት ያመጣቻት አለቻት። እናቷ በየቤቱ ስንት ጉዳ አለ፣ እኔ የኔ ልጅ ባለጌ ናት ነበር፣ ለካ ባለጌ በየቤቱ አለ ብላ የፍቅርና ስትናገር፣ እኔ ባለጌ አይደለሁም፣ እኔ የፍቅር ጮኛ፣ እኔ ጮኛው እንጂ ባለጌ አይደለሁም፣ እኔና ፍቅርም ባንድ አታመዛዝኝ ብላለች። እንግዲህ ፍቅርም ኧረ ምኒቱ አይናውጣናት በመጣሽበት የዚኔ ፍቅርን አታቂኝም ማለት ነው ብላ እንግዲህ አስወጥታታለች። በምትወጣ ሰዓት ላሹ ስልክ ሰጥተዋለች። ስልኩ ምንድን ነው? ዴቭ በሚመጣ ሰዓት ደውልልኝ ብለው፣ አሹም ስልክ የለኝም ሲላት፣ እናማ ስልክ ከሌለ በዚህ በእኔ ስልክ ደውል ብላ ስልኳን ሰጠችው ማለት ነው። አሹም እንግዲህ ይህንን አጋጣሚ ለመጠቀም ብሎ ቲክቶኩን ከፍቶ እንግዲህ ድሮ ሲጨፍር የነበረውን ቲክቶኩን እያየ ነበረ። ሩታዬም እንግዲህ የቲክቶኩን አካውንትን ዩቲዩብንም ከፍታለት አሹዬ በደስታ
ጊዜውን እያሳለፈ ያለ ነበር። ሮማንም መታ ከየት አግኝተው ነው ይህንን ስልክ ብላ በምትጠይቀው ሰዓት ቤሪ ሰታኝ ነው ዴቭ ሲመጣ እንድደውልላት ብለው ሲነግራታቸው እንግዲህ እሷም ስልኩን ቀምታ አልሰጥም ብላ ለፍቅር እናት ወስዳ ሰጥታለች። የፍቅር እናት ምንድን ነው የማን ነው የሚል ጥያቄ ጠይቀው ነበር። በዛን ሰዓት ያው እሷም የሜሪ ስልክ ነው እንዲደውልላት ሰጥታው ነው ላሹ ብላ ተናግራለች። ትይም እንግዲህ የፍቅር እናት በጣም ተቆጥተዋል። እንዴት እንደዚህ ታደርጋለህ? ስራ አንትተህ እንዴት ነው እንደዚህ የምታደርገው? ሁለተኛ ለእሷም ደዋይ አይደለም ቤቴም እንድትደርስ አልፈልግም፣ እንደውም ስትመጣ ከበር አባርልኝ የግቤን እንዳትገባ ብለው መልስ ሰጥተዋል ማለት ነው። አሹምሽ እስከዛ እኔ ቲክቶክ እና ዩቲዩብ ላይ እባክዎን ከሩታዬ ጋር ስጨፍር የነበረውን ሲል ስራ ትቶ ስልክ ማየት የለም እንዳንጣላ ሄድ ብለው እሱም እንግዲህ ያው ቅር እያለው ሄደዋል። ሮማኔንም ቆይኔና አንቺ እንገናኛለን ብሎ ዝተዋል ማለት ነው። ኪንጎ እንግዲህ ዶክተሩ ፍቅርን እንትን እንደሚል ፍቅር እንደያዘውና ከማን እንደሆነ ፍቅር እንደዚህ ያንገላታው እያለ እንዳለ ሰምቷል። ይሄ ነገር ግን ኪንጎ ሊቀበለው አልቻለም። ዳይመንድ እንግዲህ ዶክተሩ እንደዚህ በፍቅር የሚሰቃየው አደይን ስለሚያፈቅራት ነው እና አደይን ያፈቅራታል ብሎ ተናግሮ ነበረ። ያው እንግዲህ ኪንጎን በጣም ውስጡ ተናዷል። ምክንያቱም አደይን ለማግኘት ያለፈው ያልቆፈረው ድንጋይ ያልከፈለው መስዋዕት አልነበረም። በጣም ይወዳታል። እናም እንግዲህ ዴቭ ጋር ሄዶ ለምንድን ነው ከአደይ ጎን የማትሆነው? ስለዚህ አደይ እኮ ለአንተ ብላ ነው ሁሉን ነገር እየተወችው፣ ለምንድን ነው እንደዚህ ያደረግከው ሲለው ዴቭ ምንድን ነው ያለው? ከኔ በእኔ ቦታ ሁነህ እንዴት ነው? እስኪ አንድ ነገር ልጠይቅ፣ ከእናትህና ከሚስት ምረጥ ብትባል የትኛውን ትመርጣለህ ሲለው እኔ እናት የለኝም፣ ነገር ግን ያሳደገች እንደ እናቱና እህቴ ናት። ከሁለቱ ብመርጥ ሁለቱም የየራሳቸው ቦታ አላቸው ብሏል። ኪንጎ የተናገረው ንግግር በጣም ጥሩ ንግግር ነው። ምክንያቱም እንደዚህ አይነት አስተሳሰብ ያለው ልጅ አይመስለኝም ነበረ። እናም ለዴቭ ጥሩ መልስ ነው የሰጠው። እውነቱን ነው። ሁሉም የራሳቸው ቦታ አለው። ፍቅር የራሱ ቦታ አለው። የእናት ፍቅርም የራሱ ቦታ አለው ማለት ነው እና የሚስትነት ፍቅርና የእናት ቦታ ለብቻው ነው። ሁሉም የየቤተሰቡ የየራሱ ቦታ አለው እንጂ ሁለቱንም አንድ ወንበር ላይ ማስቀመጥ አንችልም ማለት ነው። እና እሱ ምንድነው በቃ ሁለቱን እናቴንም አላስከፋም እንደገና አዴንም አላጣም ይላል። ቆይ እንዴት ነው አዴን ወይ ካላገባት እንዴት ነው ላያጣት የሚችለው? እናቱንም ካላሳመናት እንዴት ነው ከእናቱ ጋር የሚኖረው? እሺ ፍቅር ያሸንፋል ይባላል እና አዴቭንም ምንድን ነው ያለው? ማንም ሰው አጠገቧ እንዲደርስ አልፈልግም፣ እናም ደግሞ እናቴን ማስከፋት አልፈልግም፣ እናቴ ያለችኝ ነገር አደርጋለሁ እና እንግዲህ ቬሪን አገባለሁ እያለ ነው በንግግሩ። ቀጥታም ባይናገር እናቴን ማስቀየም አልፈልግም፣ እናቴን ማስከፋት አልፈልግም ካለ አደይን አላገባም፣ እናቴ ያመጣችልኝ ሴት አገባለሁ ለማለት ፈልጎ ነው ማለት ነው። እና እንግዲህ እሱ ምንድነው አደይም አጠገብ አንተም ሆንክ ዶክተሩ ማንም ሰው መሀላችን እንዲገባ አልፈልግም፣ አደይም አጠገብ እንዲደርሱ አልፈልግም፣ ነገር ግን እናቴን ማስቀየም አልፈልግም ብሏል። እንግዲህ ከሁሉም ጋር እንድትሆን አይፈልግም፣ ከእሱም ጋር እንድትሆን አይፈልግም፣ ከሌላም ሰው ጋር እንድትሆን አይፈልግም። ይሄ ማለት ደግሞ ምን ማለት ነው? በጣም ከባድ ነው። የዴቭ ውሳኔ ጭራሽ የሌለ ውሳኔ ነው እየወሰነ ያለው በአሁኑ ሰዓት። እናም ኪንጎ እንግዲህ እንደዛ ስታደርጉኝ የነበረው ለዙ ነው ወይ አደይን ይቀማኝ ብሎ ብሎታል። አይ ልትናገረኝ የመጣው ንግግር በጣም ያማል ብሎ ተቆጥቶ ሄዷል። እንግዲህ ደግሞ ዶክተሩ ምንድን አግኝቶት እንዴት ነው ብለው ሰላምታ ከተለዋወጡ በኋላ ምንድን ነው ያለው? አንተ ምን ማረግ ነው? ምን እያደረግክ ነው ብሎ ለኪንጎ ነግሬዋለሁ አደይን እንደምታፈቅራት ብሎታል። እንዴት እኔ ሚስጥር ብዬ ብነግርህ ትናገራለህ? እኔ እኮ የማውራት ሱስ ይዞኝ ሳይሆን እኔ ስለጨነቀኝ በተጨነቅኩ ሰዓት ስለመጣህና የሚሰማኝ ሰው የሚያዳምጠኝ ሰው ስላገኘው እንጂ እኔ ሱስ ኑሮብኝ አይደለም ያወራው። በጣም የምትደብር ሰው ነው። ሁለተኛ እኔ እናንተ ጓደኛ ማንሆንም አጠገቤም እንዳትደርስ፣ ግን ካሁን በኋላ ከቻልክ ለማንም ሰው እንዳታወራ፣ እኔ አደይን እንደማፈቅራት ብሎ
መልስ ሰጥቶታል። ኪንጎም እንግዲህ እንዴት ከኔ እንድደብቅ ይፈልግ ነበር እንዴ ብሎታል ዳይመንድን ማለት ነው። ዳይመንድ ደግሞ አዎ በቃ ደብሮታል ዶክተሩን የላንተ ስለተናገርኩና ይሄንን ነገር ደግሞ ምን ማድረግ እንዳለብኝ አላውቅም ብሏል። ካሁን በኋላ የሚፈጠሩትን ነገሮች እንድትነግረኝ አሁን ሚስቴ ናፍቃኛለች ብሎ ወደ ሚስቱ ሂዷል ማለት ነው። አደይም እንግዲህ ወደ መጣሁበት ብመለስ ይሻለኛል፣ እዚህ መምጣቴ ጥፋት ነው እያለች ነበረ። እንግዲህ ይህ አጋጣሚ ጥፋትም የማንም ጥፋት አይደለም፣ ፈጣሪ ያለው ነገር ነው ሁሉም የሚሆነው። ምን ይፈጠር ይሆን ቀጣይ ክፍል የሚለው በጣም የሚያሳዝን ይሆናል ቀጣዩ ክፍል እና ያማል። ፍቅር እንግዲህ ቤርን ነጫጭታ እንደምታስወጣትና ወደ መጣችበት እንደምትመልሳት ተስፋ አለን። ምክንያቱም ለአደይ ብላ ሳይሆን ለዴቭ ብላ ነው ፍቅር ይሄንን ነገር ያደረገችው። ለምንድን ነው? ዴቭንን ያገባዋለሁኝ ለእኔ ትድረዋለች አልሚ ብላ ነበረ። አልሚ ግን የራሷ የሆነውን ሰው የባለ ሀብታም ልጅ አምጥታለች ከምትኖርበት አገር ማለት ነው። ፍቅርም እንግዲህ ውሃ በልቷታል። ነገሯንም አወሳውሳ ከምንም ሳትሆን ቀርታለች። ወደ እነ ቤዚ ስንሄድ ቤዚ እንግዲህ ታስራለች ከእንትና ጋር ከገጀራ ጋር። ነገር ግን ሁለቱም አንቺ ነሽ አንተ ነህ እየተባባሉ እየተባባሱ ነገሮችን ይዘዋቸዋል። ፖሊስም እንግዲህ ምንድን ነው እሱ ነው ሁሉን ነገር ያደረገው ብለው ወንድሟም ቤዚም ተናግረው አላከውበት ነበር በቁጥጥር ስር የዋለው። አሁን ግን ሁለቱም ተፋጠዋል። ወንጀለኛው ማን ነው የሚለው ከባድ ነገር ነው። የእነሱስ ምን ይደርስ ሲሆን በቀጣይ ክፍል የምናየው ይሆናል። ለዛሬ ክፍል ይሄን ይመስል ነበር አደይ ድራማ። አብራችሁ ስለቆያችሁ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ ምን ይመስላል የሚለውን ይዤላችሁ እስከምመጣ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ባይ ባይ።